ጋዜጠኛ ሙልጌታ ጌቱን እንጋብዛለን ወደ መድረክ። የክብር እንግዳውም አቶ አንጋፋው ደራሲ ጋዜጠኛና የማስታወቂያ ባለሙያ ተስፋዬ ማሞ ናቸው። አንዴ ወደ መድረክ መጣችሁ ፕሮግራማችን በይፋ እንጀምራለን። ወደ መድረክ በጋዜጠኛ ሙልጌታ ጌቱ ማባያ በሚል ርዕስ የተዘጋጀው መጽሐፍ በይፋ መርቀውልናል። አንጋፋው ደራሲ ጋዜጠኛና የማስታወቂያ ባለሙያ ተስፋዬ ማሞን በክብር ወደ ቦታቸው እንመልሳለን። ሙልጌታ በዚሁ አጠር ያለ መልእክት እንዲያደርግልን እድሉን እንሰጠዋለን። እንደምን አረፈዳችሁ። እንግዲህ ጭራችንን አክብራችሁ እዚህ ስለተገኛችሁ እጅግ በጣም አድርገን እናመሰግናለን። እንግዲህ መባያ መጽሐፍ መግቢያው ላይ የተጠቀሰው የኢትዮጵያ ደራሲያን ማህበር በቀድሞ ጊዜ እፍታ በሚል የተለያዩ ደራሲያንን፣ ጸሐፍቶችን፣ የተመረጡ ሰዎች በማሰባሰብ በአንድ የሚያሳትምበት ሂደት ነበር። ከዛ በኋላ እንግዲህ እሱን መነሻ ሆነን እና እኛም ከተለያዩ ጸሐፍት የተቀነጨቡ ልክ ሬዲዮ ላይ እናቀርባቸው የነበሩ እንደ አሪፍ ቅምሻ አድርገን እናቀርባቸው የነበሩ ጽሁፎችን ከራሴ ስራዎች ጋር በማጣመር በአንድ በማሰናዳት ነው መባያ በሚል ርዕስ ለተደራሲያን ያቀረብነው እና ከዚህ ስራዎች ላይ እናንተም አይታችሁ ደግሞ እንድትገመግሙን ምልከታችሁን እንዲሰጡን እንጋብዛለን። ስለተገኛችሁ እጅግ አድርገን እናመሰግናለን። ሰዓት አንሻማና ወደ ቀጥታ መርሃ ግብሩ እናልፋለን። ጊዜ ይስጥልኝ። ጋዜጠኛ ሙልጌታ በጣም እናመሰግናለን። እንግዲህ ሰዓት ስለሄደ ቀጥታ ወደ ፕሮግራማችን ነው የምንገባው። በፕሮግራማችን ከመጽሐፉ የተመረጡ ጽሁፎች እንደዚሁም ወግና ስነ ግጥም በተለያዩ ታዳሚዎች የሚቀርብ ይሆናል። በቅድሚያ እድሉን የምሰጠው ለሀያሲና ደራሲ የሻው ተሰማ ነው። የሻው ተሰማ እንግዲህ በመጽሐፉ ዙሪያ አጠር ያለ አስተያየታቸውን ሰጡን እንጋብዛለን። ወደ መድረክ ይምጡልን። እንግዲህ የሰው ስራ መተቸት ቀላል ነገር ነው፣ ግን ሰርቶ ማሳየት ከባድ ነው። አንድ ጓደኛ ያለኝ ቢሮ መነጋር ነው ደራሲ እሱን አቀረቁ። አንድ መጽሐፍ የመጀመሪያ መጽሐፉ ሲያሳትም እኔ ጋር ይዞ መጣ። ዴርቶ ጋር ነው። ከዛ አነበብኩለትና ይሄ ችግር አለበት ስል ቆየሁ። ከዛ በኋላ ስማ ከተነስቶ ሄደ እና ቢሮ የሚጋራኝ ጓደኛዬ ዶክተር ተሾመ ሀያሲና ስልብ አንድ ናቸው፣ እንዴት መደረግ ያውቃሉ ግን ማድረግ አይችሉም ማለት ነው። እና የሰው ስራ መተቸት ቀላል ነው። ይሄ ጓደኛዬ በጣም ተንኮለኛ ነው። በየጊዜው ቀልቤን ይገፋል። አንድ ቀን ደግሞ እንደዚህ ቁጭ ይላል ቢሮ ውስጥ እንደዚህ ሰዓት የማይሆንና አሁን ቤት የቀርበ ነው እንዳጋጣሚ ላይ ዩኒቨርሲቲ እና አሁን ቤት ደርሼ ለመውጣት ባለስ 2 ሰዓት ብቻ ነችኝ አሉት። ከዛ ባያደለ ነው እንጂ ያንተ ዘመዶች በ2 ሰዓት ውስጥ ምሳ አይደለም ወርቅ በልተዋል አለ። ምክንያቱም እኔ የኃይሌ ገብረስላሴ ሀገር ልጅ ነኝና በ2 ሰዓት ምሳ በልቼ በመምጣት እዛ ቤት የቀርብ ነው አነሰኝ። ግን እነሱ ወርቅ በልተውበታል። እንደዚህ አይነት ተንኮለኛ ጓደኛ አለኝ። ተንኮለኛ ስል ክፋት አይደለም፣ እንደዚህ ዊዝደም የሚባለው ማለት ነው።
ለማንኛውም ልተባበሩባችሁ ጋሼ በነበሩ ነቢይ በነበሩ ይቺ ምድር የአብራክ ክፋዮች አንጸነስም ያሉባት ናት። ተጃጅለው የተጸነሱ አንወለድም ያሉባት ናት። ተጃጅለው የተወለዱ አንጎረምስም ያሉባት ናት። ይቺ ምድር ተጃጅለው የጎረመሱ አንጎረምስም ያሉባት ናት። ተጃጅለው የጎረመሱ አንሸመግልም ያሉባት ናት። ተጃጅለው የጨረጨሱ አንሞትም ያሉባት ናት። ጨርጭሰው የሞቱ አንቀበርም ያሉባት ናት። ተጃጅለው የተቀበሩ አስከሬኖች አንበሰብስም ብለው በፉካ የሚቀማጠሉባት ናት። ከዚያም አጭር ማስታወሻ ጽፈው ሰጥቷት እሳቸው ፈትነው ሐኪም ወዳደረጓቸው ሐኪሞች ነበር የላኳት። ጋሼ በነበሩ የዶክተር ሐኪሞች ፈተናውን ማለፋቸውን ካረጋገጡ በኋላ እንዲህ የሚል መሐላ አስምለዋቸው ነበር አሉ። በጦት ነገር ብለግም የጠባሁት ጡት ኮሮና ሆኖ ያፍነኝ። ጋሼ በነበሩ ከወራት በኋላ ያችን ሕመምተኛ ሊጠይቋት ሄዱ። ምክራቸውን ተቀብላ ኖሮ ዶክተሩ ህመሟ ቀዶ ጥገና የሚያስፈልገው መሆኑን ወይም አለመሆኑን ለመለየት የተለያዩ መድኃኒቶች ወስደሽ በሚታየው ለውጥ ላይ ተመስርተን ነው እርምጃ የሚወስደው ብሏት መድኃኒቱን መውሰድ ስትጀምር ህመሙ እየቀነሰ ሄዶ የመዳን ተስፋ አሳየች። ይህን ሲሰሙ ጋሼ በነበሩ ስትታመሙ ወደ ሐኪም ቤት እንጂ ወደ ልኳንዳ ቤት አትሂዱ የሚል መጽሐፍ አሳተሙ አሉ። ሀያሲና ደራሲ የሸዋ ተሰማ ድንቅ ወግ አቅርቦልናል። እናመሰግናለን። ቀጥሎ የምናልፈው እንግዲህ አርክቴክት ዮሐንስ መኮንን በተለያዩ ገንቢ አስተያየቶቹ በፌስቡክ ጓደኛዬ ነው፣ ብዙ ጊዜ ኮመንት እንሰጣለን። እሱም ደግሞ ሀገራዊ ጉዳዮች ላይ እየተሳተፈ የሚገኝ ነውና ከተመረጡ ጽሁፎች ውስጥ የተወሰነ ያቀርብልናል። መስመሩ እንደዚህ እንደምናረፈዳቸው ኢትዮጵያውያን ሊቃውንት ህንፃ ወውሉድ የአብዩ ስም የሚል አነጋገር አላቸው። ህንፃና ልጅ ስምን ከፍ ያደርጋሉ ማለታቸው። ልጅ ሲሉ በቁሙ በስጋ የሚወልደው ብቻ አይደለም። ዛሬ ሙሌ የሚያስመርቀው ሌላኛው ልጁ ይመስለኛል። ሙሌን እንኳን አደረሰ እንኳን ደስ አለህ ማለት ይገባል። ሙሌ ጋር ሁለቴ በሬዲዮ ፕሮግራሞቹ ላይ የጋበዘኝ ተገናኝተናል። እንደዚህ ትልቅ ጸሐፊዎች ፊት ማካፈል ቁም ነገር ኖሮ አይደለም፣ እንደው አልፎ አልፎ የሚሰማኝን በአደባባይ ሳቀርብ አግኝቶኝ በዛ ምክንያት እንደው ተገኝ ስላለኝ አክብሬ መገኘቴ ነው። መጽሐፉን ሳነብ እንደው ሳብ ያደረገኝ እዚህ ገጽ 22 ላይ ስለ መርካቶ ያነሳና ርዕሱ የሰው ፈጣሪ መሐንዲሱ አካባቢው ነው። የጽሁፉ ሀሳብ ሰዎችን የሚፈጥራቸው አካባቢያቸው ነው፣ አካባቢያቸውን ይመስላሉ ነው። በጥልቅ በተለይ እንደኔ ወደ ምህንድስና አካባቢ ያሉ ሰዎች ኪነ ህንፃ የከተማ እቅድ ስናዘጋጅ ደጋግመን ከምንጠቅሳቸው ጉዳዮች አንዱ የዊንስተን ቸርችል አንድ አነጋገር አላቸው። ከሁለተኛው ዓለም ጦርነት በኋላ የፈረሰችውን እንግሊዝ መልሰው ለመገንባት ሲሰበሰቡ ለሃውስ ኦፍ ኮመን ካቀረቡት ንግግር አንዱ ምን ይሉ ነበር? ዊ ሼፕ አወር ቢልዲንግስ ኤንድ አወር ቢልዲንግ ሼፕስ አስ። እኛ ህንፃዎቻችን መልክ እናስይዛቸዋለን፣ ቅርጽ እንሰጣቸዋለን። እኛ መልክና ቅርጽ የሰጠናቸው ህንፃዎች መልሰው እኛን ቅርጽና መልክ ይሰጡናል። ምን ማለት ነው? በጠባብ በኪነ ህንፃ ውስጥ በጠባብ ቤት በተጨናነቀ ቤት ውስጥ የሚኖር እንደውም ሲቢኤስ የሚባል ሲክ ቢልዲንግ ሲንድሮም የሚባል ሲቢኤስ የሚባል እናጠናለን እና እዛ ውስጥ የሚኖሩ በጣም በተፋፈገ ህንፃ ውስጥ የሚኖሩ ሰዎች አስተሳሰባቸው ይቸገራሉ፣ ጤናቸው ይጓደላል እየተባለ ብዙ ይጠናል። ስለዚህ አካባቢ ሰዎችን ያበጃል ስንል ጥሩ አድርገን የምናበጀው አካባቢ መልሶ እኛኑ ያበጀናል ማለታችን ነው። ማህበረሰብ መልሶ ራሱን ከሚያበጅባቸው ጡቦች ከሚገነባባቸው መካከል ሙሌ እንዳበረከትልን አይነት መጽሐፍት ይመስሉኛል። ይህንን ሊቁ ሲሴሮ ብዙዎቻችሁ ትጠቅሱታላችሁ። የስቴትማን ነው፣ ፊሎሶፈር ነው፣ ጣሊያናዊ። ምን ይላል?
መጽሐፍት ካለኝ ምንም አልጎደለኝም ይላል። ቤተ መጽሐፍት ካለኝ አይላክ ናቲንግ ይላል። ምንም አይጎደለኝም እና ምንም እንዳይጎለን ከሚያደርጉ መጽሐፍት ዛሬ አንድ ያገኘን ይመስለኛል። ይዘታቸው ሊለያይ፣ የትኩረት አካባቢያቸው ሊለያይ ይችላል። መጽሐፍት የመጡበትን ታሪክ ትንሽ ወደኋላ መለስ ብለን በአምስቱ አዝማናት ከፍለን ብናየው በጥንቱ ዘመን ኤንሸንት በሚባለው ጊዜ መጽሐፍት እጅግ ውድና የማይገኙ አንዳንዴ ታብሌት ላይ ብቻ የሚቀረጹ ልክ አክሱም አካባቢ በድንጋይ ላይ ተጽፈው እንደምናገኛቸው ትንሽ ማስታወሻዎች እጅግ ውድ ሆነው ማንም የማያገኛቸው ማንም የማይተረጉማቸው ነበሩ። በኋላ ግን በሜዲቫል ጊዜ በተለያ እድል ሰፋ ብሎ መጽሐፍት ትሬዠር ወደ መሆን አደጉ። እጅግ ተደጉሰው ተሸፍነው ከአንድ ቦታ ወደ አንድ ቦታ እጅግ ከፍ ባለ ክብር የሚጓጓዙ እንደ ልብም የማይገኙ ነበሩ። ሜዲቫል በተለይ ብዙዎቹ በገዳማት በዚህ አካባቢ ነበር መጽሐፍት የሚገኙት። ለዓለም አብረውት ተብሎ የሚጠቀሰው ጊዜ ግን እነ ዮሐንስ ጉተንበርግ ማተሚያ ማሽን ከሰሩልን በኋላ መጽሐፍት እንደ ልብ የምናገኝ እውቀት እንደ ልብ ለመከፋፈል ከመቅደስ መጽሐፍቱ ከመቅደስ ወጡና ለአደባባይ በቁ እና ያ በብዙዎች ዘንድ ኢንላይትመንት እያለ የምንጠቅሰው ዘመን ሰፊ የመጽሐፍት ተነባቢነት ያገኝበት ጊዜ እውቀትም ተሸሽጎ በጥቂቶች እጅ ብቻ የሚገኝ ሳይሆን ፐብሊክ ዲስኮርስ ወይም ማህበራዊ መወያ ርዕሰ ጉዳዮች እንደሆኑ ብዙ ፈላስፎች እንዳሸን የፈሉበት ሀሳቢዎች፣ አሰላሳዮች ያየንበት ጊዜ ነው። ያ ዘመን አልፎ ሞደርኔጅ የሚባለው ጊዜ ሲመጣ ይሄ ጉዳይ የበለጠ አንድ ጉዳይ ላይ ብቻ ከሚያተኩሩ ይልቅ በጣም ዳይቨርሲቲው በዛ። ሞደርኔጅ ላይ እንግዲህ አሁን የመጨረሻው ፖስት ሞደርን እና ኮንቴምፖራሪ የሚባለው እኛ ያለንበት ጊዜ ምናልባት ወደ ኤንሸንት ይመልሰን ይሆን እላለሁ። ወደ ኤንሸንት ባክ ቱ ዜሮ የሚመልሰን የሚመስለኝ ብዙዎቻችሁ ታውቁት ይሆናል። ፕሮፌሰር ኖህ ሃሪሪ አንድ 5 ያህል መጽሐፍቶች ጽፎ አይቼለታለሁ ድል ገጥሞኝ። የመጨረሻ መጽሐፉ ኔክሰስ ላይ የኢንፎርሜሽንን ታሪክ ነው፣ ሰዎች መረጃ የተለዋወጡበት የመጽሐፍትን መረጃ የተለዋወጡበትን ታሪክ ነው ኔክሰስ ላይ የሚጽፈው። ታዲያ በጥንቱ ዘመን እጅግ ውዱ ነገር መረጃ ማግኘት ነበረ። በመካከለኛው ዘመን እንደ ልብ ነበረ። አሁን ግን መረጃን መምረጥ ነው ቻሌንጅ። ለሰዎች ትልቁ ፈተና የቱን ላንም የቱን ልለይ የሚል ይመስለኛል። መጽሐፍትን ከመጽሐፍ ይልቅ እጆቻችን ላይ ባሉ ስልኮች ብዙ መረጃዎች ሰዎች ይለዋወጣሉ፣ ይጽፋሉ፣ ያነባሉ። ሁልቁ መጽሐፍት የሌላቸው ተሰፍረው ተቆጥረው የሚያታክቱ መረጃዎች ብየቀሏል። ከነኚህ የቱን ልምረጥ ነው የኛ ፈተናና ማባያ። ርዕሱን ሳየው ማባያ እንደምታውቁት ለብዙ ነገሮች አንድ ማጣቀሻ እንደማድረግ ነው። መጽሐፉ መስተግቡ ይመስላል ሳየው፣ ስብስብ ነው፣ አንድ ወጥ ጽሑፍ አይደለም። ደራሲው እንደነገረን የተለያዩ ጸሐፊዎች፣ አንባቢዎች፣ ደራሲያን አንዳንድ ጊዜ ራሱም አንዳንድ በቃለ መጠይቅ ያገኛቸው ሀሳቦች ተካተውበታል። እንደዚህ አይነት መጽሐፍት ፋይዳቸው ብዙ ይመስለኛል። እንደዚህ እንድል የሚያደርገኝ በተለይ ሜዲቫል ላይ ይጠቀሱ የነበሩ ማነው አብረውት ዘመን ላይ ደጋግመን እንጠቅሳቸው የነበሩ በብዙ መጽሐፍቶቻቸው የምናውቃቸው ማህበረሰብን እጅግ ከረር ባለ ሁኔታ የወቀሱ ያስተማሩ የከሰሱ ለምሳሌ ዶስቶቭስኪን አይነት ጸሐፍት ማስታወስ ተገቢ ይሆናል። ራሱን ይወቅሳል። እኔ የዚህ ማህበረሰብ ውጤት ነኝ፣ እኔ አንድ ተራ ጎስቋላ ሆኜ የተገኘሁት በማህበረሰቡ ምክንያት ነኝ እያለ ማህበረሰቡን ይወቅሳል። ባልተሰራ ማህበረሰብ፣ በፈረሰ ማህበረሰብ ውስጥ የሚገኝ ትውልድ የሚመጣ ትውልድ ታምር ሰሪ ሊሆን አይችልም። በተሰራ ማህበረሰብ ውስጥ ግን የሚወጣ እንዲሁ ነው። ልክ ኩሽና ገብቶ የወጣ ሰው ጭስ እንደሚሸተን ጥሩ ቤት ውስጥ ገብቶ የወጣ ደግሞ እንደዚሁ መዓዛውን እንደምንለየው የመጋቢ ሐዲስ የቤታሸቱን ንግግር ልዋስና ሰው መልኩ የበላው ነው፣ ንግግሩ ደግሞ ያነበበውን ይመሰክራል ይላል። እንደው መልከ መልካም ለመግቡ ቢሆን ጥሩ በልቷል እንደምንለው ጥሩ ሲናገር ጥሩ አንብቧል እንላለን። እንደዚህ እንድናረግ ከሚያደርጉን ጉዳዮች የእነ ሙሉ ያበረከቱትን አይነት መጽሐፍት ፋይዳቸው ብዙ ሆነ ይሰማኛል። በተለይ አሁን ዓለም ላይ ጎልቶ እየታወቀ የመጣው አንዱ የመጽሐፍት አጻጻፍ ይትባል ወደ መስተግቡ አይነት ይህን አይነት የመጽሐፍ ዝንባሌ እንደመጣ እገነዘባለሁ። ምናልባት ትውልዱ ስልቹ ሆኖ ይሆን እላለሁ። በጣም ረዥም ጽሑፎችን ለማንበብ ወጥ ነገሮችን ለማንበብ እንደ ብርቅ አልፎ አልፎ የሚታይ ስለሆነ መስተግቡ ነው እና ዳታ ያለው ማህበራዊ ሚዲያ ላይ ትንሽ ለመስራት ሞክራለሁ። ዳታ ያለው ኢንተርናሽናል ዳታ፣ ለምሳሌ ሰዎች ስክሪን ላይ ምን ያህል ደቂቃ ነው የሚያጠፉት የሚል ዳታ ነው። ከዛ ዳታ አቬሬጅ ለምሳሌ ቲክቶክ ላይ ያለው አቬሬጅ 3 ሰከንድ፣ ከ3 ሰከንድ ያለፈ ነገር ለመናገር ሞክሩ፣ ሰው ታግዞ አይሰማችሁም።
ፌስቡክ ላይ እንደዚህ ነው። ረዣዥም ጽሁፍ ማለት ሁለት ስክሪን ስክሮል ለማለት ሰው ትዕግስትም እድገትም ወይንም ደግሞ ፍላጎትም ያጣበት ጊዜ ይመስለኛል። በእንደዚህ አይነት ጊዜ እንደው ጨርሶ ግፍ አድርገን እንዳንተወው እንደዚህ አይነት አጫጭር ቤት ሳይድ ስቶሪ የመሰሉ ጽሁፎች ከመጽሐፍቱም እንደው ተቆራርጠን ተነጣጥለን እንዳንቀር ብዙ የሚያግዙን ይመስለኛል። ይህንን የበዓሉን አንድ ጽሁፍ ያለው ማህበረሰብን እየወቀሰ የተናገረው እነዚህ ጽሁፍ ውስጥ አነበብኩትና እንደው ሂፖክራትን ኢትዮጵያውያን በአደባባይ የምንለውና እውነተኛ የሆነው አንድ አይደለም እያለ በብዙ ዝርዝር ጉዳዮች ይወቅሳል። ማህበረሰብን ጨከን ብሎ የሚያይስ የሚወቅስ ከዛ ደግሞ መውቀስ ብቻ ተስፋ ማስቆረጥ ሳይሆን ደግሞ ዓላማው መንገድ የሚያሳይ ከሆነ እንደ ማህበረሰብ ተስፋ ይታየኛል። መቼም ኢትዮጵያን በመካከል ምድረ ቀደምት እያልን በምንጠቅሳት ሀገር የምንኖር ህዝቦች ለአፍሪካ ስልጣኔ ለአፍሪካ ነጻነት ግንባር ቀደም ዋጋ የከፈልን ለፓን አፍሪካኒዝም ግንባር ቀደም የነበርን ህዝቦች ዓለም ከእንቅልፉ ባልነቃበት ዘመን እነ አክሱምን ቀርጸን ያቆምን ትንግርት ነው የተባሉትን እነ ቅዱስ ላሊበላን የቀረጽን በኋላ አውሮፓውያን መጥተው ሲያዩዋቸው እጅግ ከመደነቃቸው የተነሳ ይህንን ጉዳይ ለማስረዳት ቃላት አጥሯቸው እንደው በእግዚአብሔር ስም እምላለሁ እያሉ እስኪጽፉ ያደረሷቸውን ስራዎች የሰሩ ልጆች ዛሬ ኢትዮጵያውያን ደግሞ እንደ ማህበረሰብ ያለንበትን ቦታ ሳይ ብዙ ሂስ ብዙ ጎትጓች ብዙ ቀስቃሽ የሚያስፈልገን ይመስለኛል። ከነኚህ መካከል እንደው በበጎ የምገነዘበው የመጽሐፍ ተሰጥኦ ያላችሁ የመተቸት ተሰጥኦ ያላችሁ ሀሳብ የማጋራት የማካፈል ሀሳብ ያላችሁ እንደው ሌት ተቀን እዚህ ብዙዎቻችሁ ጸሐፊዎች እንደሆናችሁ አንባቢዎች እንደሆናችሁ እገነዘባለሁ። እንደው ከባዱን ኃላፊነት የወሰዳችሁ ይመስለኛል። ከባዱ ኃላፊነት ቤት ካለቀ በኋላ መጥቶ ቤቱን የሚጠቀሙበት ሰዎች አሉ። ቤት ካለቀ በኋላ መጥተው እዚህ ጋር ቢረዝም እዚህ ጋር ቢያጥር የሚሉት አሉ። ከሬዲዮን ወስደው እጃቸውን ክንዳቸውን አጣጥፈው ሰብስበው ቤቱን የሚሰሩ ይመስለኛል። እና ጸሐፍት ደራሲያን የማህበረሰቡን ቤት የሚሰሩ ይመስለኛል። እና ለዚህ ትልቅ ኃላፊነት በበጎ ፈቃድ ከፊት የተሰለፋችሁትን ጸሐፍት ደራሲዎችን እንደው በዚሁ አጋጣሚ አክብሮት መግለጽ ይገባል። ሙሌን በድጋሚ እንኳን ደስ አለህ እላለሁ። አመሰግናለሁ። አርክቴክት ዮሐንስ መኮንን በጣም እናመሰግናለን። እጅግ አመሰግናለሁ። እንዴት ናችሁ ሁላችሁ? ሙሌ እንኳን ደስ አለህ፣ እንኳን እዚያ በቃ። ሙሌ ምናልባት በመጽሐፍ ስትመጥ ዘገየ ነው የምለው እንዳለው አቅም እንዳለው እውቀት እና የስነ ጽሁፍ ብቃቱ ዘግይቷል እና ቢዘገይም ግን በአዲስ ስራ ስለመጣልን እጅግ አድርገን እናመሰግናለን። እንኳን ደስ አለህ ሙሌ። ሙሉጌታ የአህዱ ሬዲዮና ቴሌቪዥን ስንጀምር ጀምሮ አብሮን የነበረ በጣም ታታሪ በሁሉ ዘርፍ ነበረ የሚሰራው እና በዜና ላይ እሱ ነው፣ ትንታኔ ላይ እሱ ነው፣ ዓለም አቀፍ ላይ እሱ ነው፣ ኪነ ጥበብ፣ ባህል፣ ታሪክ ላይ እሱ ነው፣ ሙዚቃ ላይ እሱ ነው። በሁሉም መልኩ የተሳለ ነው እና ይገርመኛል። በየትኛውም ቦታ ሲመደብ በብቃት የሚወጣ ነው እና ከዛም ደግሞ አልፎ የማርኬቲንግ፣ የፕሮሞሽን፣ የፕሮቶኮል ባለሙያ ነው ያገኘሁት እና እነዚህ ሁሉ እንዲሁ የሙከራ ሳይሆኑ በብቃት የሚሰራቸው ናቸው እና ሙሉዬውን በድጋሚ እንኳን ደስ አለ። በጣም ደስ ይላል። እዚህ መጽሐፍ ውስጥ ብዙ ታሪኮች ናቸው፣ የተለያዩ አጫጭር ታሪኮች ከሱ ከንባብ ከህይወት ገጠመኝ እና ከሌሎችም የተሰባሰቡ ስራዎች ናቸው ያሉት። የሚያጫውቱ ናቸው። ስናነባቸው በትንንሽ ነገሮች ትልቅ እውቀቶችን፣ ሀሳቦችን የሚያጋሩ ናቸው በውስጣቸው ያገኘሁት እና ስነ ጽሁፍ እንዲሁ ድርቅ ብሎ ብቻ ሳይሆን በተለያየ መንገድ እያዋዛ እያጫወተ እየተረከ የሚሄድ መሆኑን አንዱ ማሳያ የመጽሐፍ ነው እና ከዚህ ውስጥ አንዱ እንደው
በጣም ከመሰጡን ታሪኮች አንዱ የህንዱ ቢሊዮነር ራታንጂ ታታ በሬዲዮ አቅራቢ እንዲህ ተብሎ ተጠየቀ ይላል ገጽ 14 ላይ ያደርገው ነገር ነው። እሱ ሺካር ይባላል። ህንድ ባንግሎር ውስጥ በሚገኝ ባይኮን የሚባል ዩኒቨርሲቲ ውስጥ ተመራማሪ ሳይንቲስትና መምህር ነው። ባለቤቱ የሆነችው ኒድሂም እጅግ ከፍተኛ በሚባል ክፍያ በአንድ የመድኃኒት ፋብሪካ ውስጥ የምትሰራ ተመራማሪ ሳይንቲስት ናት። ሁለቱም ጥሩ ስራና ከፍተኛ ክፍያ የሚያገኙ ሰዎች ናቸው። ሺካር ሁሌም ከስራ ወደ ቤት ሲሄድ ሳሙሳ ያለበት ቦታ ፈልጎና ገዝቶ ካልሆነ ወደ ቤት አይገባም። ከልጅነቱ ጀምሮ ሳሙሳ ይወዳል። ይህን የምታውቀው ሚስቱ ጊዜ ሲኖራት ሳሙሳ አዘጋጅታ ተጠብቀው ነበር። እናም አንድ ቀን ይህን በተመለከተ አወሩ። ብዙ ሰው በጥሩ ሁኔታ የተዘጋጀ ሳሙሳ ቢያገኝ ደስ ብሎት ይገዛል። ነገር ግን ይህን ለመስራት በቁም ነገር የተከፈተ ቤት የለም። ስለዚህ ለምን እኛ በሰፊው አንሰራም አላት። ስራችንስ ሰራተኛ ልንቀጥር ወይስ አለችው። ልክ ነሽ፣ ሰራተኛ እንቀጥራለን፣ ግን በሰራተኛ ብቻ ሊሆን አይደለም፣ እኛ ራሳችን ስራ መልቀቅ አለብን አላት። በጉዳዩ ላይ አውርተው ተስማሙና ስራቸውን ለመልቀቅ ወሰኑ። አሁን የሚቀረው መነሻ ገንዘብ ነው። እሱን ደግሞ ለማግኘት ቤታችንን እንሽጥ በሚለው ተስማሙ። ወዲያው ሁለቱም ከፍተኛ ተከፋይ ከሆኑበት ስራቸውን ለቀቁ። ቤታቸውን ሸጠው በኪራይ ቤት ገቡ። ሳሙሳውን ለመስራት የሚሆን ቤትና መሸጫ መደብር ከፈቱ። ድርጅታቸውም ሳሙሳ ሲንክ የሚል ስያሜ ሰጡትና በሚኖሩበት ከተማ ባንግሎር የመጀመሪያውን ጣፋጭ ሳሙሳ ከአዋዜና ዳጣ መሰል ማባያ ጋር መሸጥ ጀመሩ። ሳይንቲስቶቹ ባልና ሚስት ሺካርና ኒድሂ ስራቸውን ለቀው ቤታቸውን ሸጠው የገቡበት የሳሙሳ ንግድ እነሱ ራሳቸው እስኪገረሙ ድረስ በአጭር ጊዜ ውስጥ ታዋቂ ሆነ። ከጥቂት ዓመታት በኋላ ዛሬ ላይ ሳሙሳ ሲንክ በመላው ህንድ ታዋቂ የሆኑ በመቶ የሚቆጠሩ ቅርንጫፎች አሉት። እናም ሪስክ ወስደው ስራቸውን ለቀው ቤታቸውን ሸጠው ደፍሮ የገቡበት ቢዝነስ ዛሬ ላይ በቀን በሚሊዮን የሚቆጠር ገቢ ያስገኝላቸዋል። ሪስክ በመውሰድ ወደ ከፍታ መውጣት ይቻላል ይላል። ይህ አሁን በጣም ብዙ ነገር የሚያስተምር ታሪክ ሆኖ ያገኘሁት። ምንም የሚጣል ነገር የለውም። በነገራችን ላይ እስቲ የተወሰኑት ይህም ራሱ አንድ ትልቅ ነገር ነው። እዚህ ጋር የዳኛው ነገር በጣም ወድጀዋለሁ። ፍትሐዊ ዳኛ ይላል። አሜሪካ ውስጥ የ15 ዓመት ታዳጊ ሱቅ ሲሰርቅ ከዛም ሊያመልጥ ሲል አንዱን መደርደሪያ ያሰበረ የፍትሐዊ ዳኛ የሰጠው ፍርድ ነው። ዳኛው የክስተቱን ዝርዝር ሁኔታ ከሰማ በኋላ ልጁን እንዲህ ሲል ጠየቀው። በእርግጥ የሆነ ነገር ሰረክ? ዳቦና አይብ ሰርቀህ መደርደሪያ ሰባበርክ? ልጁም አንገቱን ደፍቶ በአፍረት መለስ፣ አዎ። ዳኛው ለምን ሰረቅ? ታዳጊው ልጅ በጣም ፈልጌው ነው። ዳኛ ከመስረቅ ይልቅ መግዛት አልቻልክም ነበር? ልጅ ምንም ገንዘብ አልነበረኝም። ዳኛው ወላጆችን ገንዘብ ልጠይቅ ትችላለህ? ልጅ እኔ ያለኝ አልጋ ላይ የተኛችና ስራ የሌላት የታመመች እናቴን ብቻ ነው። ለእሷ ስል ዳቦና አይብ ሰርቄያለሁ አለ። ዳኛ እናንተ ምን እየሰራህ ነው? ስራ የለህም? ልጅ የመኪና ማጠቢያ ውስጥ ሰራ ነበር። እናቴን ለመርዳት አንድ ቀን እረፍት ወሰድኩ፣ ለዚህ ነው ያባረሩኝ አለ። ከልጁ ጋር የነበረው ውይይት ካለቀ በኋላ ዳኛው ፍርዱን አስታወቁ። ሌብነት፣ በተለይም ዳቦ መስረቅ በጣም አሳፋሪ ወንጀል ነው። ለዚህ የስርቆት ወንጀል ሁላችንም ተጠያቂ ነን። ለዚህ የስርቆት ወንጀል ዛሬ እኔ ራሴን ጨምሮ እዚህ ክፍል ውስጥ የተገኘው ሁሉ ተጠያቂ ነው አለ። በመቀጠልም ሁሉም ተሰብሳቢዎች $10 ይቀጣሉና ማንም ሰው $10 ሳይከፍል ከአዳራሹ አይወጣም። ዳኛው ከኪሱ $10 ቢል አንስቶ እስክሪፕቶ አወጣና እንዲህ ብሎ መጻፍ ጀመረ። በተጨማሪም የተራበውን ልጅ ለፖሊሱ ያደረሰው ሱቅ ባለቤት $1000 እንዲቀጣ አዝዣለሁ እና ቅጣቱ በአንድ ሰዓት ውስጥ ካልተከፈለ ሱቁ ተዘግቶ ይቆያል ሲሉ ወሰኑ። በአዳራሽ ውስጥ የነበሩ ሁሉ ለልጁ ይቅርታ ጠይቀው ሙሉ ገንዘብ ሰጡት። ዳኛው እንባውን ለመደበቅ እየሞከረ ከችሎቱ ወጣ። ተሰብሳቢዎቹ የዳኛውን ውሳኔ ከሰሙ በኋላ አይናቸው በእንባ ተሞላ። ዳኛው አክለውም አንድ ሰው ዳቦ ሲሰርቅ ከተያዘ መላው የዚች ሀገር ህብረተሰብና ሕዝብ ሊያፍር ይገባል ሲሉ አክለዋል። በእውነቱ አንድ ጥራዝ የማይችለው ሀሳብ ነው በእነዚህ አጫጭር እንትኖች የተገለጸው። እንደው ጊዜ እንዳልወስድ እንጂ በጣም ብዙ ባነበላቸው ደስ ይለኛል። እንደው አንዲት ግን የበእውቀቷ አንዲት ታሪክ አለች፣ ታጫውታለች። በእሷ ልሰናበት መሰለኝ። አልቃሽና አጫዋች ትላለች። ግን ሁሉንም እንድታነቡ ነው መክራችሁ። የሆነ ነገር ታገኙበታላችሁ። ቦጋለ በሚባል ስም የሚታወቁ 2 ስመጥር ሰዎችን አውቃለሁ ይላል እውቀቱ። የመጀመሪያው የፍቅር እስከ መቃብሩ ገበሬ ቦጋለ መብራቱ ነው። ሁለተኛው በጋር ኖሮ አልፏል። ድሮ በጎጃም ሽማግሌዎች ክፉ ሰው ሲራገሙ ቦጋለ የአይኔ አበባ ስምህን ይጥራው ይሉ ነበር ይባላል።
ቦጋለ አይን አበባ ስመጥር አልቃሽ ነበር። የጥንት አልቃሾች ቀላል ሰው እንዳይመስሏችሁ። በለቅሶ ወቅት የሚታየውን ትርምስና ጫጫታ ወደ ኪነ ጥበብ ትርኢት የሚቀይሩበት ተሰጥኦ ነበራቸው። ቦጋለ አይን አበባ በወጣትነቱ የአገሩን መሬት አርሷል። እንዲሁም የአገሩን መሬት በእግሩ አዳርሷል። ወደ አልቃሽነት ሙያ እስኪገባ ድረስ ግን የረባ ስኬት አላገኘም ነበር። ይህንን በማስመልከት እንደ ግለ ታሪክና ሲቪ የምትቆጠርለት እንጉርጉሮ እንዲህ ብሎ ነበር። አርሽ የማየሁት ነግጄ የማየሁት አልሰመረም ሀብቴ አልቅሼ እበላለሁ እንደ ልጅነቴ። ቦጋለ አይን አበባ ከዘመናት በአንዱ ወግ ደርሶት ሴት ልጁን ዳረ። እንጀራ ሆኖት የቆየው ሞት አሁን በሌላ ገጹ ተከሰተ። ሙሽሪት በሰርጓ በሳምንቱ ተቀጠፈች። እልልታ ወደ ሪታ የተቀየረበት ቦጋለ በተሰበረ ልብ ይችን ውብ እንጉርጉሮ ወረወረ። እንዲህ ያለ አምቻ ክብሩን የዘነጋ በፈረስ ሰጥቼው መለሰልኝ ባልጋ። ኪነ ጥበብ አስቀያሚ መከራን ወደ ውበት መቀየር እንደምትችል ይችን እንጉርጉሮ ምስክር ናት። ከሞት ሁሉ ቅስም ሰባሪው የልጅ ሞት ይመስለኛል። ከወሎ የፈለቀች ከወዳጅ የሰማዋት አንድ ጨዋታ ትዝ ትለኛለች። አያሙዬ የተባለ ገበሬ ልጁ ሞቶበት ጎጆ በረንዳ ላይ ኩርምት ብሎ ይቆዝማል። ባልንጀራው አዋይመር አጠገቡ ተቀምጧል። አዋይመር ወዳጁን በቃል ማጽናናትን በቂ ሆኖ አላገኘው። የወዳጁን ልጅ የቀሰፈውን ፈጣሪ ለመበቀል ስለፈለገ ጠመንጃውን አነጣጥሮ ወደ ሰማይ ተኮሰ። ተኩሱ በረድ ሲል ሐዘንተኛው አያሙዬ ወዳጁን እያየ እንዲህ አለ፣ ካገኘኸው ገላገልከን፣ ከሳትከው ግን አስፈጀኸን። ያው ቀደም ሲል እንደጠቀስኩት መጽሐፍቱን አጋር የሆኑ የተለያዩ አካላትን እንጋብዛለን። የተከበራችሁ እንግዶቻችን እንደው አጠቃላይ የመጽሐፍ የመጽሐፍ ማሳተም ሂደት ምን እንደሚመስል አጭር ነገር ነገራቸውና ከዛ ወደ መስኮረሱ ፕሮግራም ሄዳለ ማለት ነው። እንግዲህ ሙሌ መጽሐፍ ማሳተም ሲያስብ እኛ ሀገር ከዛሬ 3 ዓመት አካባቢ ቀደም ብሎ የተጀመረ በማህበራዊ ድረገጽ በቅድሚያ መጽሐፍን በቅድሚያ ገዝቶ የመሸጥ ስርዓት በሱ ሲስተም ነበር የሚፈለገው። በሱ ሲስተም መሰረት አገኛ ትንሽ ተወዳጅ የገዙ ሰዎችን እያወጣል ከዛ በኋላ ተነሱ እያወጣል ጥሩ የሆነ የመጽሐፍ ማስተዋወቅ ስራዎችን ሰርተን በዚህ አይነት መጽሐፍቱን የገዛቸውን ሰዎች 10ም 15ም ልባዊ ምስጋናችንን ማቅረብ እንወዳለን። እንደዚሁም ደራሲ ጋዜጠኛን ማገዝ አለበት የሚል እምነትም ደግሞ ብዙዎቻችሁም ስላላችሁ እኛም ይህንን አምነን ሌሎችም ደራሲያኖች መጽሐፍ በምጽፉበት ጊዜ እንድትበረታቱ እርስ በርስ መረዳት አለብን ብለን እናምናለን። ሁልጌታም ይሄንን የሚያምን ይመስለኛል። እንኳን ደስ አለ ጌታ። በተከታይነት እንግዲህ ወደ ምስክር ወረቀት መስጠት ስነስርዓቱ ነው የምናልፈው። አክሰም ህትመት ካለ ተወዳጅ ሚዲያ እዛ ቸሬ ጎዳናው ስጋ ቤት ተወካይ ካለ ጽጉ ባርና ሬስቶራንት ዞማ ሙዚየም ኃላፊነቱ የተወሰነ የግል ማህበር ታፑ የበሰሉ ምግቦች ሎሬት የኪነ ጥበብ ማሰልጠኛ ጋዜጠኛ ታሪኩ ታዬ ታፖች መጥተዋል። ተወካይ
አርክቴክት ዮሐንስ መኮንን፣ አቶ ስመኛው ትእዛዙ፣ ጋዜጠኛ ውብ በለጠ፣ ሎሚ ዲጂታል ማርኬቲንግ፣ ዮዳሄ ህትመትና ፊልም፣ ቶቶት የባህል ምግብ አዳራሽ፣ ይቺ ደግሞ ለጌታቸው አለሙ ያኔው እንግዲህ የዛሬው የመጽሐፍ ምረቃ ፕሮግራማችን በዚሁ ተቋጭቷል። ሻይ ቡና እየተዘጋጀ ስለሆነ ወደዛው